ቤተሰብ ቡርኬ ማለት ነው። እግዚአብሔርን እምላችሁ በጣም ከሚባለው በላይ በጣም አንጀቴን የበለው በጣም ነው ያሳዘነኝ። እንግዲህ ቡርኬ እግዚአብሔርን በአሁኑ ሰዓት በጣም ስትረስ ላይ ነው ያለው ማለት ነው። ገባችሁ? ትክክለኛ ባልሆነ ዶክተር ላይ ቡታጀራ ላይ የሚባል ነገር ዲኤንኤ ምርመራ የሚባል ነገር የለም። ታውቃላችሁ? ገባችሁ? ስለዚህ ቡርኬ እንደዚህ ጭንቀት የሆነው እንደዚህ ስትረስ ላይ የሆነው በሰላም ነው ብላችሁ ታስባላችሁ? እኔ የሆነ ነገር አድርጋበታለች እች ልጅ ማለት ነው። ያለዛ ዝም ብሎ እንደዚህ ስትረስ ውስጥ የሚገባበት ቡርኬ ለነገሮች እንዴ ከሀይሚ እኮ ባሰሱ በቃ ስትረስ ውስጥ እኔ ቡርኬ እንደዚህ አይነት ስትረስ ውስጥ ሲሆን አይቼው አላውቅም። ብቻዬን እንሆንበት ተውኝ ምናምን እንዲሁም ሀይሚን ነበር ማረጋጋት ምናምን የሚችል እንጂ ሀይሚን ሁላ አስወጡልኝ በቃ መረጋጋት ነው የምፈልገው ምናምን እያለ ነበር የነበረውና እኔ በጣም ነው ያሳዘነኝ። ስለዚህ ሀሰንም ሆነ እነ ፍፄ ተረጋግታችሁ ገባችሁ። ከዚች ላይ ልጅ ላይ የሆነ ነገር ብታደርጉ የሆነ ነገር ብትሰሩ የሆነ ውሳኔ ብትወስኑ እናንተ ላይ ነው ከባድ የሆነ ጥፋት እንትን ሊባልባችሁ የሚችለው። ገባችሁ? ቡርኬ ነው ሌላ ነገር የምታደርጉት ማለት ነው። ለቡርኬ የሆነ ሌላ ጥልሰም ነው የምትሆኑት። ቡርኬ ይሄን ነገር ሲያደርግ እንደዚህ ሲሆን ምናምን እንዴ ለምንድን ነው እንደዚህ ያደረግከ? ውሸትክን ነው እውነታው እንደወጥብህ ነው ልጅቱን ያስገድልካት የሆነ ነገር ያደረግካት ያስደበደብካት ምናምን ተብሎ እሱ ላይ የሆነ ሌላ ነገር እንዲፈጠር አትፈልጉ። ገባችሁ? ተረጋግታችሁ እነሱ ማድረግ ያለባቸውን ነገር ተረጋግተው መወሰን ያለባቸውን ነገር እንዲያደርጉ እድል መስጠት ሲገባችሁ እናንተ ግን እሷን ድብድብ ምናምን እንዴ መጀመሪያ ለምን ጠራችኋት? ከካሜራ በፊት እናንተ ለምን እራሳችሁ አትሆኑም ነበር? እሷ ጋር ለምን ትመጣላችሁ? እንደገና ቡታጀራ ላይ የምትቀመጡበት ምክንያት ለምንድን ነው? ለምን ወደ ቤታችሁ አትመለሱም? እና መታችሁ እዚህ አዲስ አበባ ላይ ትክክለኛ ነገሩን በቤተሰብ ማድረግ ያለባችሁን ነገር በቤተሰብ ትክክለኛ እንትን ምርመራ ነው ማድረግ ያለብን። አዲስ አበባ ነው እርግጠኛ ትክክለኛ የዲኤንኤ ምርመራ ያለ እዛ ላይ ነው ማድረግ ያለብን ብላችሁ ልጅቱን ይዛችሁ እስከ ቤተሰቦቿ ከመጣች ካልመጣች ደግሞ የፈለገችውን ነገር ብትጮህ ብትል ምን ብትል በቤተሰቡ አልተያዝክ ቤተሰቡ አልገባበት እዚህ ነገር ቤተሰብ እንደዚህ ነው እንደዛ ነው እንደዚህ አድርገህ ልጅ እንደዚህ አድርገህ የሆነ ነገር ብቻ ኤኒዌይስ ምንም ነገር አይነት እንትን የተባለባችሁ ነገር የለም። ገባችሁ አይደለ? ስለዚህ እናንተ ለምንድን ነው እዛ ላይ ሆናችሁ ለእሷ ሙጭጭ ብላችሁ ሰዓትና ጊዜ የምትሰጧት? ለምንድን ነው የምታዳምጧት? እንዴ ማዳመጥ ያለባችሁን ነገር እኮ ማወቅ አለባችሁ። ማን ነው ማዳመጥ ያለብን? ማን ነው ማውራት ያለብን? ማን ነው አክሴፕት ማድረግ ያለብን ብላችሁ እንትን ማለት አለባችሁ። ኑ ባለቻችሁ ሁሉ ካሜራ እንትን እያላችሁ ምናምን እየተመላለሳችሁ አሁን እጅ ሰዳችሁባችኋለች። ሁላችሁንም ያንዳንዳችሁ 10 ቆይታ ያላችሁ ይሄን ነገር በውሸት ቢሆን እውን እንድታደርጓ እንድታምናችሁ ባታደርጋችሁ ምን አለ ትሉኛላችሁ? እዛ ጋር በምትቀመጡት ነገር እዛ ጋር የምትቆዩት ነገር አግባብ አለው ብላችሁ የምታስቡ ከሆነ ማለት ነው። ስለዚህ ሀይሚ እንደማንም ብለሽ እዛ ጋር ምናምን ሲሆን ቡርኬን ወደ አዲስ አበባ ይዘሽ ነው መምጣት ያለብሽ። ገባሽ? እዛ ውጭ የእዩ ቤተሰቦች ወይም ሙሽዬን ሂደው በሽማግሌ ይሄ ልጅ ያንቺ ነው ግዴታ መቀበል አለብሽ የሆነ ነገር አላሉ። ገባችሁ? ይሄ ነገር እንደዚህ ያልተባለውን ነገር ገና እሷ ሶሻል ሚዲያ ላይ ወጣ ውይ ልጁ የኔ ነው ያንተ እኮ ነው ዲኤንኤ መመርመር አለብን እሺ በቃ ምናምን ከዛም በኋላ ዶክተሩን ዲኤንኤ እንዲመረመር አስደረገች። ገባችሁ? ከዶክተሩ ጋር ሲጀመር ቤተሰብ ናቸው። በባለፈው ነግሬያችኋለሁ አይደለ? ቤተሰብ ናቸው፣ እነሱ ቤተሰብ ናቸው። ስለዚህ ያለው ነገር ፌክ የሆነ ነገር ነው የሚናገሩት። ወይም ናሙናውን አዲስ አበባ ልኬዋለሁ ወይ የሆነ ነገር አድርጌዋለሁ ምናምን ብሎ የሆነ ውጤት ሊሰጣቸው ይችላል። ግን ይሄን ነገር ማመን የለባቸው ነው ብያቸው ነበር ማለት ነው። ገባችሁ? ስለዚህ በራሷ ምርጫ ነው፣ ራሷ ከፈልገችው ሕክምና ቦታ ነው የሄደችው። ራሷ ነው እና ከዚህ ነው የምንመረመር ብላ እንትን ያለችው ለምንድን ነው? እንዴ ይሄን አንደርስታንድ ማድረግ አቅታቸዋል እንዴ? ይሄን እኮ ማሰብ አቅታቸዋል እንዴ? በደንብ አድርገው እኮ ለምንድን ነው ይሄን ነገር እንትን ያለችን ምናምን ብለው እኮ በደንብ አድርገው ማሰብ የሚባል ነገር አለና ይሄን ነገር እንደዛ ቢያደርጉ እንደዚህ አይሆኑም ብዬ ነው የማስበው፣ እንደኔ ማለት ነውና አሁንም ቢሆን ቡርኬ ሰዓት አለህ፣ አረፈደም። መወሰን ያለብህን ውሳኔ ወስን። ልጅቱ ላይ ግን እነ ፍፄና እነ ሀሰን እያደረጉት ያሉት ነገር የሆነ ነገር ቢያደርሱባት አንተ ውሸታም እሷ እውነቱን መቀበል እንዳትችል እውነቱን እንዳታወጣብህ ነው እንደዚህ ያረካት ነው የሚሉህ። እንዴት ሲያደርጓት እንደነበር አይታችኋል። ገባችሁ አይደለ? ስለዚህ እንደዚህ ማድረግ የለባቸውም። ነገሮችን በእንደዚህ በድፍረት ኦር ጉልበት አለኝ ወንድ ነኝ ምናምን በማለት ነገሮችን እንደዛ ልትወስኑባቸው የምችሉበት ነገር የለም። ገባችሁ? ስለዚህ ቡርኬ ሀቅ አለው፣ ሁላችንም እናምናለን። ቡርኬ እኔ ነኝ ያለ ሀቅ አለው። ቡርኬ ምንም አይነት ነገር እንደዚህ ውስጥ እንደማይገባ እናውቃለን። ግን እሷ ልጅቱን ላዳምጣት ብሎ እንትን ሲል እናንተ ደግሞ መረጋጋት አለባችሁ። ገባችሁ? ልጅቱ እብድ ነው የሆነች። አሁን ሲጀመር እብድ እስኪ ይነኩኛል ማለት በቃ ይምቱኝና እስኪ ነገራቸውን እንየው በቃ የኔ እውነታ እንዲሁ ይውጣ ምናምን በቃ የመቱኝ እውነታው ስላወጣባቸው ነው እውነቱን ስላወቁ ነው ምናምን ብላ የሆነ ነገር እንድታረግ አትገፋፋት። እግዚአብሔርን እምላችሁ እናንተ እዚህ ነገር መረጋጋት አለባችሁ። ተረጋግታችሁ ነው መወሰን ያለባችሁ። መረጋጋት የሚባለውን ነገር በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ። ያለዛ ግን ልጅቱ የሆነ ነገር ካደረጋችኋት በኋላ ብትጸጸቱ የሆነ ነገር ቢደረግ ለምን በተረጋጋው ምናምን ቡርኬ ላይ ነው ነገር የምትቆልሉበት።
ከምር ቡርኬ ያሳዝናችሁ። እኔ በጣም ነው ያሳዘነኝ፣ በጣም ከሚባለው በላይና ፕሊስ የምታደርጉትን ነገር ተረጋጉ። ተረጋግታችሁ መወሰን ያለባችሁን ውሳኔ ወስኑ። ሀይሚም እንደዛው ተረጋጊና ቡርኬን ማረጋጋት ነው ያለብሽ። ቡርኬ በጣም ተጨንቋል፣ በሆኑ ሰዓት በጣም ስትረስ ውስጥ ነው ያለው ምናምንና እና ሀሳንና ፍፄም ጓደኞቹ የሆነ ነገር ውስጥ እንዳይገባ የምትፈልጉ ከሆነ ተረጋግታችሁ ማድረግ ያለባችሁን አድርጉ። ለማንኛውም ቤተሰብ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በትና አጋብዛችኋለሁ። ባይ